አፓርትመንት ቤት ለመግዛት እያሰባችሁ ከሆነ ይህንን ቪዲዮ ሳታዩ ውሳኔ እንዳትወስዱ። በዚህ ቪዲዮ የምንመለከተው አብዛኞቹ ሰዎች አፓርትመንት ሲገዙ የሚሰሩትን ትልቅ 3 ስህተቶች ነው። የመጀመሪያው ስህተት ዋጋን ብቻ ማየት ነው። ያ ማለት ዋጋው ዝቅተኛ ስለሆነ ብቻ ቤት መግዛት ትልቅ ስህተት ነው። የአካባቢውን የወደፊት እድገት እንዲሁም ለኢንቨስትመንት ምቹ ነው ወይ፣ መንገዶቹ ያሉት በውጭ በኩል ያሉት አሚኒቲዎች የተሟሉ ናቸው ወይ፣ ወደፊት እድገቱ ይጨምራል ወይ የሚለውን በደንብ ማወቅ አለባችሁ። ይህን ካወቃችሁ በኋላ ነው መግዛት ያለባችሁ። ሁለተኛው ስህተት ደግሞ የክፍያ እቅዱን በደንብ አለማስላት ነው። ያ ማለት ከወራዊ ገቢያችሁ ጋር ይመጣጠናል የሚለውን በደንብ ማወቅ አለባችሁ። ለምሳሌ በባንክ የምትገዙ ከሆነ በየወሩ መክፈል የሚጠበቅባችሁ ገንዘብ ይኖራል እና ወራዊ ገቢያችሁ ጋር የምትመልሱት ገንዘብ ተመጣጣኝ ነው ወይ የሚለውን በደንብ ማወቅና ማስላት አለባችሁ። ሶስተኛው ትልቁ ስህተት ደግሞ የፕሮጀክቱን ታማኝነት አለመመርመር ነው። ያ ማለት የገንቢውን ታሪክ፣ ህጋዊ ሰነዶችን እና የፕሮጀክቱን ሂደት በደንብ ማጥናትና መመርመር አለባችሁ። ይህንን ካደረጋችሁ በኋላ አፓርትመንት መግዛት ትችላላችሁ። ትክክለኛውን ውሳኔ ዛሬ ከወሰናችሁ ነገ የተሻለ ንብረት ባለቤት መሆን ትችላላችሁ። እኔ ዳንኤል ነኝ። የቤት ባለቤትነት የእርሶ ምርጫ፣ የእኔ ኃላፊነት። መልካም ጊዜ